ከቤት ወጥቶ ትምህርት ቤት ነው እንዲመጣ እርዱኝ ነው ማለት። እጅግ በጣም ያሳዝናል። ይህ ብላቴና በፍጥነት ወደ ውጭ ሀገር ሄዶ የማይታከም ከሆነ ህይወቱ አደጋ ላይ እንደሚወድቅ ጭምር ነው ሐኪሞቹ የተናገሩት። እንግዲህ ትናንትና የሰሩትን ቪዲዮ አይታችኋል። ቤተሰቦቹ 3 ሚሊዮን ያህል ብር የተጠየቁ ሲሆን ከየትም ማምጣት እንደማይችሉ ነው በእንባ ታጅበው የተናገሩት። ታዲያ እዛ ቪዲዮ ላይም ቅልብ ያላችሁ መልካም ልብ ያላችሁ ኢትዮጵያውያን ቻሌንጅ ይጀመርልን ባላችሁት መሰረት እነሆ ቻሌንጁ በይፋ ተጀምሯል ማለት ነው። ስለዚህ እዚህ ጋር በማስቀምጥላችሁ በጲኔል የወላጅ አባት ስም የተከፈቱ የባንክ ቁጥሮች ላይ የበኩላችሁን አስተዋጽኦ እንድታደርጉና የቻላችሁትን ያህል እያስገባችሁ ቻሌንጁን እንድትቀላቀሉ እኔ በትህትና ጠይቃችኋለሁ። ይህ ብላቴና በፍጥነት ወደ ውጭ ሀገር ሄዶ ታክሞ ቤተሰቦቹ ለምስጋና እንዲበቁ እንድታደርጉልንና ከተባበርን እኛ ኢትዮጵያውያንና ኤርትራውያን ቅልብ ያለን ወገኖች ነንና እባካችሁ ይህንን በፍጥነት አድርገን ይህ ብላቴና በፍጥነት ታክሞ እንዲመለስ እንድናደርግ በትህትና ጠይቃችኋለሁ። በእንደዚህ አይነት ቪዲዮ መጥቼ አላውቅም። ቻሌንጅ ነው እንግዲህ ይህን ቻሌንጅ ሁላችሁም እንድትቀበሉ በትህትና ጠይቃችኋለሁ። አመሰግናለሁ። ሁላችንን በያለንበት እግዚአብሔር ይጠብቃል።